ምላችሁ የራሳችሁ አክባሪና የራሳችሁ ወዳጅ ሁኑ። አለበለዚያ ለራሳችሁ መስጠት ያለባችሁ ክብርና ፍቅር ከሰው የምትጠብቁት ከሆነ ተርባችሁ ትሞታላችሁ። ገባችሁ? ስለዚህ ራሳችሁ አፍቅሩ። ሰው ይስደባችሁ፣ ይትረባችሁ፣ ይጥሏችሁ፣ ያንቋሽዋችሁ የእናንተ ጉዳይ አይደለም። ልንገራችሁ፣ ራሳችሁ ብቻ ውደዱ። በቃ የራሳችሁ አድናቂ ብቻ ሁኑ። ከአንድ እስከ 10 ስንት ነህ ስትባል 10 ነኝ ትላለህ። አንዱ መጥቶ 5 ነህ አንተ ከ10 ያን ያህል ቆንጆ አይደለህም ይላል። 10 ነኝ ብለህ ድርቅ ትላለህ። ድርቅ ይሄን ብላ ትለዋለህ። ገባችኋ? በቃ ሁሌም ለራሳችሁ 10 ከ10 ስጡ። ሰው ለማስደሰት እያላችሁ 7 አትበሉ። 10 ስጣተ 10 ስጥ። እወዳችኋለሁ። ለራሳችሁ ቁሙ። ስግጥ ፍምስ ትሰግጣለህ፣ ትፈምስ። ተነስተን ወደ ስራም ገብተናል። አናቋርጥም። እሺ ያው የስኬት ምንጩ ምን እንደሆነ እናውቀዋለን። መስራት ነው፣ እንሰራለን። ምን ተስፋ አንቆርጥም ማለት ነው። እልህ አለኝ እኔ ትልቅ ደረጃ ለመድረስ። ስለዚህ ዛሬ አለባበሴ ምን ይመስላል? የጉራጌኛ ባህል አይደለም ይሄ። ባይዞ ጉራጌ እንደዚህ ነው የሚለብሱት። እንትን አይደለም እንዴ ዋሻው እንዴ። እሺ ኤኒዌይስ ዛሬ እንግዲህ ትልቅ የሆነ ፕሮዳክሽን ውስጥ ላይ ያለሁት ኑ ላሳያችሁ ስራዬ ምን እንደሚመስል የቀን በቀን ህይወቴ እንድታዩት ፈልጋለሁ። እንድትጠነክሩ፣ እንድትበረቱ ሞቲቬት እያደረኳችሁ ማለት ነው። ዛሬ የንግስና ቫይብ ነው እያመጣን ያለ ነው። ኑ ላሳያችሁ። መጀመሪያ ላስጎበኛችሁ የምፈልገው እቺ ቀጭን እግሬ ነች። ጥብቅ አድርገው ይዘዋታል። እንግዲህ ይሄው ካላስወጣናት ብለዋል። እንግዲህ ምንም ማድረግ አይቻልም። በቃ ተፋታይ ሚማውን አለቀልኝ እና ከጎን እንደዚህ ስቆም እንዳታነሳኝ። ናፒተው ከጎን እንደዚህ ስቆም እንዳታነሳኝ። እሺ ስሙ፣ ኑ ላሳያችሁ። እንደምትመለከቱት ይህ ፕሮዳክሽን ቲሜ ናቸው። ማአት አይነት የቀረጻ ስልቶች አሉ፣ ክህሎቶች፣ ስልቶች ምናምን ትላለ። ብዙ ነገር እየሰራን ነው፣ ግን ምግባችን መጥቷል። ስለዚህ ትልቅዬ እንቅመስ። እሺ እኔ ያዘዝኩት እንግዲህ ኦሬንጅ ጁስ እና ወፍር እያላችሁ ነው። እንግዲህ አሁን በቃ ምግብ አልረሳም። ከትናንትና በፊት ቢሆን ኖሮ ይሄ ምንም አይደለም፣ አልራበኝማ። አሁን ግን አስገድጄ ራሴን ጋይስ እንዴት አያችሁት? አሁን እንግዲህ ወደ ቀረጻ ልገባ ነው ማለት ነው። እንደምትመለከቱት የንጉስ አይነት ቫይብ ነው የተሰጠው። ይህ የመጀመሪያ ስታይሉ ነው። ሁለተኛ ደግሞ ቀይር ብለውኛል። እዛ ጋር እየተቀረጽኩ ነበረ። ከዚህ በኋላ ያለው ቪዲዮ ታዩታላችሁ ማለት ነው። የሚገርም አይደለ? ናሳ